እሺ ቤተሰብ በዚህ ሰሞን ማለት ነው ቲክቶክ ላይ መናፈሻ ከሆኑ ነገሮች አንዱ ይሄ ነገር ነውና እኔም ልሞክረው ብዬ ብቅ ብያለሁ። የቀደምት መሪዎቻችን እስካሁን እስካሉ መሪዎቻችን ድረስ እስቲ ደረጃ ሰጣለሁኝ። ነገር ግን እዚህ ጋር በቀይ እስክሪብቶ እንድታሰምሩልኝ የምፈልገው እንደ ራሴ ያልኩት ነው። የራሴ ደረጃ ሰጣጥ ነው። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ቅሬታ ካላችሁ አፍናችሁ ያዙት። እዚህ ጋር መጥቶ መንጫጫት አይቻልም። አስረግጬ ነው የምነግርህ ማለት ነው። ኃይለ ማርያም ኃይልሽ የዋብእሲ የእግዚአብሔር በግ ና 8 ላንተ ቴዳ ይላል። ቴዳ ይላል። መይሰው ካሳ መቅደላ አፋፍ ላይ ጩኸት በረከተ የሴቱን አናውቁም ወንድ አንድ ሰው ሞተ የተባለለት ማለት ነው። ለእናት ሀገሩ ኢትዮጵያ ራሱን እስከ መስጠት ድረስ የደረሰ ንጉስ ነው ማለት ነው። ለዚህ አንድን ብንነፍክ እንኳን ፈጣሪ ሰይጣን ይቆጣል። አንተማ አንደኛ ነው ያባት አንደኛ። መሌክስ ይላል። መለስን በጣም ወደዋለሁ። በጣም እኔ የመለስን አባባሎች በጣም ወድለታለሁኝ ማለት ነው። መለስ አንድ ጊዜ ምን አለ መሰላችሁ? መለስን መላጣ ማለት ይቻላል፣ ነገር ግን መላጣውን መንካት አይቻልም። የኔ አባትና ለአንተ አራተኛ። ኢሳያስ ምን ስራ ኢትዮጵያ ውስጥ የኔ አባት ኢትዮጵያ ነው እንደ ቤተሰብ ነገር እኔ አላቅም። ብቻ ነሽ አንተን ጥሩ ሰው ይላሉ። ና እዚህ ጋር 9 ጃ ይላል። ጃን ሆ ይላል። የሚገርማችሁ ነገር ማለት ነው በዚህ ጊዜ ማለት ነው የሱን ጉልበት ያልሳመ የውጭ ሀገር መንግስት የለም ያሉ። ይሄን ህዝብ ያሰግደዋል። ከባድ ሰው ነው፣ ከባድ ሰው። ናሺ ለአንተ 3 እምዬ ሚኒሊክ የኔ አባት በጣም ወዶታለሁ። እምዬ ሚኒሊክ ጥቁር ሰው ሁለተኛ። አላየውም አልሰማውም። እኔ አልሰማውም እያልኩ ነው። አላየውም። ኦ ዘውዲቱ ዜዳ የድሃ እናት ትባላለች። በጣም ነው ድሃ የምትረዳ ይባላል። እኔ ድሃ ስለሆንኩ አላቅም። በጣም ነው የምወዳት። ድሃ የሚረዳ ሰው በጣም ይመቸኛል። 5ኛ ላንቺ 5። ኦ ዝግጁ ጓድ መንግስቱ ላንተ 7 ላንተ ጆ ወይኔ ስለ ጆ እንኳን ብዙም አላቅም። ይመቸኝ አባት አንተ ድል ነው መሰለኝ 6ኛው ናል። ይኸው 6 አደረኩ። ቤተሰብ ይሄን ነገር እናንተ ሞክሩት። ይሄ የራሳችን ደረጃ ሰጣት ነው። ቀር እንዳይላችሁ እናንተ ሞክሩና የኛን ይዩትና እኛም እናንተ እናያለን። እስቲ እናንተ ሞክራችሁ ላኩልን፣ እኛም እናያለን።